ሰዎች የሰሩት የብልሃት ተረት ቢሆንስ እያልኩኝ ማብሰልሰል ጀመርኩኝና በጣም አእምሮዬን የሚይዘውን ነገር እየመጣና አንዳንድ ትክክል ያልሆነ ነገር እየተነገረን ትክክል ለማስመሰል እየሮጥን ያለን እንዲመስልና ብዙ የተምታታ ነገሮችን እንዳስብ የሆነው ደግሞ የመጀመሪያ መጽሐፌ ሉዋምን ጽፌ ውጭ ሀገር የሚታተምበት አድቫንቴጅ ሲኖረው ስዕላቶቹ በስክሪፕት ውስጥ መግባት ነበረባቸውና ያንን የሚያስተካክልልኝ አንድ የጆባዊ ዊትነስ እምነት ተከታይ ዮናዳብ የሚባል ልጅ ነበርና በጣም ከበደኝና ላፕቶፕ ውስጥ ያንን ለማስገባት ቤቴ መጥቶ እንዲያስተካክልልኝ ነገርኩትና እንዴ ቤቴ መጥቶ እያለ እንደዚህ የሆነ ወሬ ጀመርንና በሃይማኖት ሐሳቤ ስንማማር ከዚህ በፊት ጓደኛ ነበረችኝ ዩኒቨርሲቲ እያለን የጆባዊ ዊትነስ ተከታይ ግን እኔ ዛትማች ኮንሰርን አልሰጠዋትም ነበር መሰለኝና እሱ ምን አለ እነዚህ የስላሴ አስተምሮን እንደማይቀበል ሲነግረኝ እንዴት ነው ግን እንደዚህ ማትቀበለው አልኩት። ከዛ ምን ይለኛል ይሄ የጆባዊ ዊትነስ እምነት ተከታይ የሆነ ጓደኛዬ ምን አለኝ ወልድ ፍጡር ነው አለኝ። ወልድ ፍጡር ነው ዓለማትን ሁሉ የፈጠረበት ቢሆንም አብ ነው የመጀመሪያ እሱ እንደ አምላክ እየተቆጠረ ቢነገርም ምስጋናም ቢሰጠው የሆነ ነገር ቢልም እሱ ግን እሱን አብ ይቀድመዋል አለኝና እኔ እንዴት ነው እንደዚህ አይነት ሐሳብ ልታመጣ የቻልከው አልኩት። እኔ ደግሞ በልጅነቴ ሚስጥረ ስላሴን ተምሬ ነበር 5 አማደ ሚስጥራትን የሰንበት ትምህርት ቤት ተማሪ በነበርኩበት ሰዓትና እንዴት ነው እንደዚህ ልታስብ የቻልከው አልኩት። ከዛ እሱ ምን አለኝ እስኪ መጽሐፍ ቅዱስ አምጪ አለኝ። እኔ ደግሞ መጽሐፍ ቅዱስ ነበረኝ ቤት ውስጥ ከዚህ በፊት 8ኛ ክፍል ተማሪ ያለው አስታውሳለሁ ጓደኛ ነበረችኝ የወንጌላውያን እምነት ተከታይ እና እሷ አንዳንድ ጥያቄ መልስ ሲመጣ መጽሐፍ ቅዱስ ሄደሽ አረጋግጪ አንብቢ ስለኝ ነበርና እኛ ቤት ትልቁ 80 ያህሉ ነበርና የምትነግረኝ አብዛኛውን አዲስ ኪዳን ላይ ስለነበር አዲስ ኪዳን ተመሳሳይ ስለሆነ ሁላችን አነባለሁ። አንዳንድ ጥያቄ ሲፈጠርብኝ እኛ ቤት የሚመጡ አባት አሉና እሳቸውን እጠይቃለሁ እናቴን እጠይቃለሁ። ከዛ በኋላ እኛ አባት ምን አሏት ይሄን መጽሐፍ ቅዱስ ደብቂባት አለበዛ እቺ ልጅ እንደዚህ ያነበረች ጥያቄዎች የምታበዛ ከሆነ ወደማይሆን ነገር ትስታለች አላትና ከዛ ምን ብታደርግ ጥሩ ነው እናቴ ቁም ሳጥን ውስጥ አስገብታ ቆለፈችውና ከዛ መጽሐፍ ጋር ተገናኝቻ አላውቅም። መቼ ወጣ እኔ ልጅ ስወልድ ማለት ነው እንዲጠብቀው ያው እናቴ የመጀመሪያ ልጄን ስወልድ ከዛሬ 11 አመት በፊት እንዲጠብቀው ወጣ። አራስ ቤት ተቀምጬ ሌሎቹን መጽሐፍቶች የማነብበት ተከታታይ ፊልም ማይበት አድቫንቴጅ ነበረኝ። ለመጽሐፉ አላየሁትም እንጂ ካገኘሁት በደንብ አድርጌ ማንበብ እንደምችል እርግጠኛ ነበርኩ። ግን አላነበብኩትም የዛኔ ለምን እንደሆነ እግዚአብሔርን ፍቃድ ስላልሆነ ይሁን አላውቅምና ያ መጽሐፍ ነበረኝና አንስቼ ሰጠሁት። የድሮ መጽሐፍ ነው ደግሞ መጽሐፉን ስታዩ ሰጠሁትና ከራሴው መጽሐፍ እየገለጠ ምን አሳየኝ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ይችን ቀን ከአብ በቀር የሚያውቃት የለም ብቻ ኢየሱስ በሰውነቱ የተናገረውን ነገር በሙሉ አውጥቶ ይሄው አለኝ። እና እኔ ደግሞ ቤተክርስቲያን እሄዳለሁ አብዝቶ ስብከት ላይ የምትሰሙት መድረክ ላይ ኢየሱስ አምላክነቱን የሚያሳይ ነገር ነው እንጂ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶች ቤተክርስቲያን ላይ ሲጠቀስ ሰምተቼ ስለማላ ገረመኝ። ደግሞ ከራሴው መጽሐፍ ነው እያሳየኛል። ምንድን ነው ይሄ ነገር በየ በጣም ተደነቅኩኝ። በቃ አነበብኩት። እሱ ሲል ይሄ ልጅ ልክ ሊሆን ይችላል እንዴ ምንድን ነው አልኩና መጽሐፌን ያኔ የምዋከበበት ነገር ይሄ መጽሐፍ ውጪ እንዲታተም ስለነበረ ያንን አስጨረስኩና አእምሮዬን ይዞኝ ስለነበር ከመብላት ከመጠጣችሁ ውጪ ስለ እውነት ነው የምላችሁ ከማቴዎስ ወንጌል ጀምሬ እስከ ራእይ ቁጭ ብዬ አነበብኩት። በቃ አንዴ መጽሐፍ ከያዝኩኝ እኔ አልፋታም እና አነበብኩትና ለሱ የሚሆን መልስ ነው። ምክንያቱም ኢየሱስን አሁን ከአብ ጋር እኩል የማደርግበትን መንገድ ነው ምፈልግ የነበረውና እግዚአብሔር ሲረዳኝ ራእይ ላይ ደረስኩኝ። መጀመሪያ የማይታይ አምላክ ምሳሌ ያለው ስለው እሱ እንደሱ ቢልም ደግሞ ራሱ ኢየሱስ ራሱን ዝቅ አድርጎ የሚናገርበትን ጥቅስ መልሶ ያመጣልኛል። ከዛ ራእይ ላይ ደረስኩኝና ራእይ ምዕራፍ 1 ላይ ምን ይላል አልፋና ሙቼም ነበር ለዘላለም ያው ነኝ አልፋና ኦሜጋ እኔ ነኝ የሚለውን ሳለ በጣም ተደሰትኩ። ከዛ ለሱ ይሄን ጥያቄ ያቀረብኩለት አልፋ ከነበረ ጅማሬ የለውም ማለት ነው። እንግዲህ ጊዜያት ዘመናት ሰከንዶች ሰዓታት የሚባለው ነገር ተፈጥሮ ከሆኑ ጊዜና ዘመን በሌለበት አብና ወልድን አንድ ያቀዳድምልኝ አልኩት። እንዴት ነው የሚቀዳደሙት? አልፋ ከሆነ አልፋ ነኝ ባይል ኢየሱስ መልካም ነበር። አልፋ ከሆነ ከአባቱ ጋር ነው አልፋ የነበረ። ስለዚህ ጅማሬ የሌለው ከአባቱ ጋር በምን ፍራክሽን ኦፍ ሰከንድ በሌለበት አብን ከወልድ ልታቀዳደማቸው ነው አልኩት። እሱ እንዴት እንደተረዳው አላውቅም። እኔ ግን በቃ ይሄንን መልስ በመመለሴ በጣም ተደሰትኩ። ደግሞ ለስላሴ ያለኝ አመለካከት የተለየ ነበር። ልጄን ከወለድኩ በኋላ ሰይፈ ስላሴ የሚለውን የዘወተሩን ሰይፈ ስላሴ አንብቤ ሰኞ ማክሰኞ የሚለውን በደንብ አነብ ስለነበር በቃ በጣም ተደሰትኩ ምናምን። ግን ያ መጽሐፍ ለኔ በጣም ብዙ ጥያቄዎች አምጥቶብኝ ነበር። ለምሳሌ አብን ያየው የለም አንድስ እንኳን ሲል እኔ ሰይፈ ስላሴን አነባለሁ። የሁዱ ሰይፈ ስላሴ ላይ
አብርሃም ቤት አብ ወልድ መንፈስ ቅዱስ ሂዶ አብን አይቶ ወልድን አይቶ እነሱን አብልቶ አጠጥቶ እንደላካቸው ነው የሚያሳየውና እንዴት ነው የመጽሐፍ አብን ያየው የለም አንድስ እንኳን እንዴት ይላል? ከዛ ደግሞ ራእይ ላይ መጠናቀቁና እኔ የምፈልጋቸው መጽሐፍቶች እዛ ውስጥ አለመኖራቸው ትንሽ ይዞኝ ነበር እና ምን ሆነ በተለይ እኔ የዘወትርን ጸሎት አንብቤ ውዳሴ ማርያምን አነባለሁ ሰኔ ጎልጎታን ከዛ ሰይፈ ስላሴን ነው ማነበው እና በእነዚህ መካከል ሰኔ ጎልጎታ ላይ የተሰጠ ለቅድስት ድንግል ማርያም የተሰጣት ተአምር ቀላል ነው ብዬ አላስብም። ምክንያቱም ቃል ኪዳን ነው የተሰጣት። ያ ቃል ኪዳን መጽሐፍ ቅዱስ ውስጥ ያለ ነበር የሚመስለኝ ስለ እውነት ነው የምላችሁ። ምክንያቱም እኔ መዝሙረ ዳዊትን አነብ ነበርና ሁሌ በየቀኑ 3 መዝሙሮች አነባለሁ። መዝሙረ ዳዊት ሲያልቅ ደግሞ እንደገና መልሼ መዝሙረ ዳዊት፣ የዘወትር ጸሎት፣ የወድስዋ መላእክት፣ ሰኔ ጎልጎታ ከዛ ሰይፈ ስላሴ ይቀጥላለሁ። ከዛ ደግሞ አንድ ጸሎት አለች እሷን ደግሞ ጸልያለሁ እና መዝሙረ ዳዊት ሁሌም አንድ አካል ነበረ እና መዝሙረ ዳዊት መጽሐፍ ቅዱስ ውስጥ እንዳለ ስላየው ይሄ ሰኔ ጎልጎታ መጽሐፍ ቅዱስ ውስጥ ይኖራል የሚል ሐሳቤ ነበር። ምክንያቱም የተሰጣት ቃል ኪዳን ቀላል ቃል ኪዳን አይደለም እና እኔ ከዛ በኋላ እንደውም ከገባኝ በኋላ ምን ተረዳው መሰላችሁ? ዮሐንስ በመስቀሉ ስር እናት እናት ተብሎ የተቀበላት ናት እና እስክትሞትም ድረስ ከዛ በኋላ ማድረጋለች የሚለው ክርክሩን እንተውና እስከዛ ድረስ ከሱ ጋር ነው የነበረችው። የዮሐንስ 3 መልእክታቶችን ጽፏል፣ ራእይንና ወንጌልን ጽፏል እና ለኔ ለቅድስት ድንግል ማርያም ከተሰጣት ቃል ኪዳን አንፃር ስታዩት የዮሐንስ መልእክት 2 እና የዮሐንስ መልእክት 3 ከዚህ ግባ የሚባሉ አይደሉም። ኦፍ ኮርስ መጽሐፍ ቅዱስ ያለ ቃል በሙሉ ከዚህ ግባ የሚባል አይደለም፣ ግን የተሰጣት ቃል ኪዳን ቀላል አይደለም እና ይሄንን ደስቆስ የሚባል አንድ ሰው የማይታወቅ ሰው ጻፈው ነው የሚል ጸሐፊ ዮሐንስ አብሯት ከእመቤታችን ጋር እየኖረ እና እሱ ስለእመቤታችን ምንም አላለም። አንደኛ አለመኖሩ በጣም አስገርሞኛል፣ ሁለተኛም ዮሐንስ አለመጻፉ እና ደግሞ መጽሐፍ ቅዱስን እያነበብኩት ስመጣ ከሰኔ ጎልጎታ ጋር የሚጋጭ ነገር ያገኘሁት የበጉን ድምጽ የሚያውቅ የእረኛውን ድምጽ የሚያውቅ በግ በደንብ አድርጎ ድምጼን ያውቁታል እንዳለ ኢየሱስን የማይመስል ነገር ታያላችሁ። ዕብራውያን ላይ ይመስለኛል አይደለ? በማንም ሊምል ስላልቻለ በራሱ ማለት ነው የሚል ለእመቤታችን ቃል ኪዳኗን ለማጽናት የማለበትን ቃል ኪዳን ገባውልሽ ያላት በገብርኤል አይበቃውም፣ በሚካኤል በሙሴ አይበቃውም፣ በኢሳይያስ በቃ በዚህ ማልኩልሽ ማልኩ ማል አድርጎ የማያደርግ ነው የሚያስመስለውና ኢየሱስ የሚመስል ነገር ሰኔ ጎልጎታ ላይ አጣሁበት ማለት ነው። ምንም የለም። በቃ ኢየሱስን የሚሸት ነገር እዛ ጋር አታዩበትም። በዛ ላይ ደግሞ ቅድስት ድንግል ማርያም ይሄንን ቃል ኪዳን እንደው መጀመሪያም ስናገር እሷ ልጇ ሲያርግ ያየችን ናት። መቃብሩ ዘንድ ሄዳ ታለቅሳለች የሚል ሐሳብ የለኝም። እሺ ስለሷ ሳይሆን ስለ ሰው ልጆች እየማለደች ከሆነ የጸሎት ስፍራን ብታጣ ዛ ቦታ ታልቅስ ይሁን። ለቅድስት ድንግል ማርያም ልጇ ሙቶ መቃብር ውስጥ እንደቀረ መቃብር ቦታ ትጸልያለች ሄዳ የማለት ሐሳቤን ከዛ በኋላ ማግኘት አልቻልኩም። ግን ምን ሆነ ይሄ የተሰጣት ቃል ኪዳን ቀላል ስላልሆነ አሁን ለምሳሌ በኢየሱስ ክርስቶስ የተደረገውን ቃል ኪዳን ሰው ካልሰማ እግዚአብሔር በመስቀሉ በኩል የታረቀንን ነገር ካልሰማ እንዴት ያምናል? ካላመንስ እንዴት ይድናል ይላል አይደል የእግዚአብሔር ቃል። ስለዚህ የእመቤታችን ቅድስት ድንግል ማርያምን ቃል ኪዳኗን ካላወቅን አንጠቀምበትም ማለት ያን ቃል ኪዳን በተቻለ መጠን እንድንጠቀምበት እንደውም ሌሎች መጽሐፍቶች ላይ ስመረምር ያየሁት ይሄ መጽሐፍ ሐዋርያትም እንዲጽፉት ተናግሯል ኢየሱስ። ከዛ ውጪ ደግሞ ምንም ይላል ይሄ መጽሐፍ የጻፈ ያጻፈ የተናገረ የተነጋገረ ይላል። እሷ ይሄን ትልቅ ቃል ኪዳን ተናግራ መጣ ለዮሐንስ ሳትነግረው ትቀራለች የሚል ሐሳቤ አንዳችም የለኝም። ዮሐንስም ደግሞ እንደዚህ አይነት ትልቅ ቃል ኪዳንን እመቤታችን ተቀብላ እኛ እንዳንጠቀምበት የሚሸሽገናል የሚል ሐሳቤም የለንም። ስለዚህ ይሄ ቃል ኪዳን ልክ ይሆናል የሚል ሐሳቤን ማግኘት አጣሁኝ። ምክንያቱም ዮሐንስ እንዴት ስለ ቅድስት ድንግል ማርያም ዝም ይላል? ከሁሉ በላይ በሷ የሆነውን ነገር እንዲጻፍ ኤክስፔክት የሚደረግበት ዮሐንስ ነው። ምክንያቱም ኢየሱስ ዘም ብሎ አይደለም እናት ብሎ ለሱ ያስረከበው። እነሱ ምንም አላለም። ራእይን ጽፏል፣ 3 መልእክት ጽፏልና ወንጌልን ጽፏል። ከዛ ከረጅም